ጉዲው ብቻ ወላጅ ልጆቼ ትምህርት ቤት ሄደው ትምህርት ይማሩልኛል ብሎ ይልካል። እነዚህኞቹ ደግሞ ፖርን ሙቪ ላይ የተማሩትን ፖዚሽን እርጉም ዘመዳ እያሉ ፕራክቲካል እያደረጉት ይገኛሉ። በጣም 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 ነው የገረመኝ። የምታያቸው ልጆች ወይ ኤሌመንታሪ ወይ ሃይስኩል ተማሪዎች ናቸው። እንግዲህ በዚህ ሁኔታ ላይ ትምህርት ቤት ውስጥ ከብላክቦርድ እስከ ዴክስ ከዴክስ እስከ ምናምን አንዴም ቢትለዋለች አንዴ ምናምን ወደድኩት አፈቀርኩት ብለሽ ገና በዚህ እድሜሽ አሸሸ ገዳሜት ያለሽ ከዛ በኋላ እርግዝና የሚባል ነገር ይፈጠራል። ቤብ አርግዣለሁ ስትዩ እሱ ደግሞ ጎፍጣጣ ጭንጮ ራስ ነው ወሬው ይልሻል። ወሬው ሲልሽ ድሮም ወንዶች የፈለጉትን ነገር ካገኙ እያልሽ እያለቃቀሽ ትመለሻለሽ። ከዛ በኋላ ቤተሰብ ደግሞ አናትሽን ነው የሚልሽ። ስለዚህ ምን ላድርግ የሚል ሀሳብ ውስጥ ትገቢያለሽ። አጓጉል ጓደኞች ነው የሚኖርሽ በዙሪያሽ። መቼም እንደዚህ አይነት ተግባር የምታደርጉ ሴቶች ወይም ልጆች ምን ጤነኛ ጓደኛ አላችሁ ብዬ አላስብም። አጓጉል ጓደኛ ነው የሚኖራችሁ። ከዛ ያቺ አጉል የሆነች ጓደኛሽ ለምን ብን ብለሽ አጠፊም ትልሻለች። አንቺም የተመከርሽውን ምክር ሰምተሽ ብን ብለሽ ትጠፊያለሽ። ከዛ በኋላ ያልሆነ ረመጥ ውስጥ በቃ ረመጥ ውስጥ ጭቃ ውስጥ ነው የምትገቢው። ጭቃ ውስጥ ማለት ነው። ከዛ ህይወት ለመውጣት በጣም ጊዜ ይፈጃል። ትወልጃለሽ። ልጅሽን አጉል ስም መጥፎ ስም ዲቃላ የሚል ስም ታሰጫታለሽ። ሳትፈልግ መታ የስቃይ ህይወት እንድትኖር ታረጋታለሽ። አንቺን ትሰቃያለሽ። ፋይናሊ ለመጽናናት አልባከንም ዘመኔ ነው የሚል ዘፈን ትጋብዥናለሽ። ስነ ስርዓታችሁን ያዙ። ክላሳቸው ውስጥ ግንኙነት እያደረጉ ቪዲዮ ነው የተለቀቀው። አይቼው አለኩልሽ ግንኙነት እያደረጉ ይሄንን ባይዘው የትምህርት ሚኒስቴር ራሱ ይሄን ነገር ሊያየውና በትምህርት ቤት ውስጥ በእያንዳንዱ ክፍል ውስጥ ካሜራ ሊገጥም ይገባል። ይሄ በጣም አጸያፊና ዘግናኝ ነገር ነው። ቀለል አድርጋችሁ ፈን አድርጋችሁ የምታልፉበት ታሪክ አይደለም። በዚህ ዝምታ ውስጥ ከተሄደ ነገር ብዙ ነገር ላይ ነው የሚደረሰው። ገባችሁ? ይሄ በጣም የሚያሳፍር አንገት የሚያስደፋ የሚያስቅም አይደለም፣ ምንም አይደለም። በጣም የሚያሳፍር በተለይ የትምህርት ሚኒስቴር ትምህርት እንትኖች ይሄንን ነገር በደንብ ልታዩት ይገባል። በጣም ያሳፍራል። እናንተ ባላችሁበት ጊዜ ላይ እንደዚህ አይነት ነገር ሰው ሲያይ እናንተን ነው የሚያስቀይመው፣ እናንተን ነው የምትቸቹት። ተማሪዎቹ ብቻ አይደሉም፣ ከዛም ወላጆች። የሃይስኩል ተማሪ ክላስ ውስጥ ጠረጴዛ አስገድፎ ሴት ልጅ ግንኙነት እያደረገ ከነ ዩኒፎርማቸው እንደዚህ አይነት ቪዲዮ ሶሻል ሚዲያ ላይ ተለቆ እያየን ያለንበት ዘመን ላይ ነው ያለነው። እኔ እንደ ቀልድ አይደለም ይሄን ነገር የምናገረው፣ ለወላጆች ብቻ አይደለም። ወይ ይጅላት ወይ ትምህርት ሚኒስቴር ያላችሁ ሰዎች በየትምህርት ቤት ያላችሁ ዳይሬክተሮች ኃላፊነት ልትወጡ ግዴታችሁ። ይሄ በጣም አስነዋሪ ቅድም ቆንኬውና አስነዋሪና በጣም ብልግና። እኛ በዘመናችን ይሄን አላየንም፣ እንደዚህ አይነት ውርደት አላየንም። ክላስ ውስጥ ጋይስ እነዚህ ልጆች ተበላሽተዋል። እናንተ በምኑን ያመጡን? እናዚያ ላይ ሰው ሊኖር ነው። እናንተ አንተ አትቀልድ። እዚያ መጨረሻ አለምጁኑ በየሜዱ ያሲሄዳል እንደው እናንተ እነዚህ ልጆች ተበላሽተዋል። እናንተ በምኑን ያመጡን? አንተ ያሲታይዋልሽ እንደው ማርቆስ ዘሩ እንድመስል ያን ቴሌቪዥኑ ነው ትልቅ ነው በጣም አይደል? ቴሌቪዥኑ ሆኖ ነው ወይ በግርግዳው ነው ግን አት ውዲ ያ ሳለ ምንም ያገናኘው ነው። እናንተ ይሄን መብራት እንዲታያችሁ ይሄ ነው እናንተ ይሄ ሰማው ላይ ያለን የመሰለኝ መጨረሻው ሰማይ የነበረ ነው ያሲ 12 ተሻለ እናዚያ ላይ ሰው ሊኖር ነው። እናንተ አንተ አትቀልድ። እዚያ መጨረሻ እኔ ጠይማትን አየዋለሁ እዚያ ላይ ተሰቀየ ያ ሲስቲዋ ተጨለመው ጋራ ሰማውን አይመስልም። ወለሚያ ተራሱ እንዴት ይከብዲል ራብየ እስቲው ይሄ ቴሌቪዥን አሁን እናት የሚሰራውን ስራ ነው ወይ ታታ
ሹፍ አላሁ አክበር። እንግዲህ ክርስቲያኖች መጽሐፍ ቅዱስ ላይ ካዕባን ዙሩ የሚለውን ጽሑፍ ካነበቡ በኋላ የታላላቅ የእምነት አባቶችና ጳጳሶች እንደዚህ ይህን ሰው ታውቁታላችሁ። እንግዲህ የተለያዩ ኢንፎርሜሽኖች በሶሻል ሚዲያ ያቀበላል። እንግዲህ ታማኝነት ነበራቸው ተብሎ ነበር የሚታሰበው። ነገር ግን ትናንትና ይዞት የመጣው ይህ ቪዲዮ ከላይ የምትመለከቱት ውሸት እንደሆነ እሱም ራሱ ያውቀዋል። ይህ ቪዲዮ በኤአይ የተሰራ ቪዲዮ ነው። ስለዚህ ይህንን ውሸት እንደሆነ ይዞ መጥቶ ለምን እዚህ ላይ ፖስት እንዳደረገው አሮን በሁለት ሃይማኖቶች መሃል መቃቃርና መበሻሸቅ እንዲጀመር ከሆነ ሐሳቡ እሱ ሌላ ሐሳብ። ነገር ግን ይህ ልጅ የሚሰራቸው ስራዎች ሃይማኖት ማለትም የሙስሊም ማህበረሰቡና የሙስሊም ሃይማኖትን የወከለ መሆን የለበትም። ምክንያቱም እየተናገረ ያለው ውሸት። ይሄም ውሸት እንደሆነ እንግዲህ የተለያዩ ቪዲዮዎችን ቲክቶክ ላይ ስለሚሰራ በዛ ምክንያት ያውቀዋል ብዬ አስባለሁ። እናም የሙስሊም ሃይማኖት ተከታይ የሆናችሁ ሰዎች ራሳችሁ ይህንን ሰው ልታወግዙት ይገባል። ከዚህ በፊትም አንድ ቪዲዮ ለቆ እንግዲህ ሚገርም ኤዲቲንግ ነው እንዳትል አሁን እፈራለሁ። ነገር ግን ስክሪንሾት አድርገን ይዘናል ብዙዎቻችን ማለት ነው ካንተ ፖስት እንደተደረገ ይሄ ነገር። እኔ እንደማስበው ከሆነ ከጭንቅላት ውስጥ ልክ እንደ ጥርስ የጎደለ አንድ ነገር አለ። እሱን ነገር ቢያስተካክሉልህ ወይም አንተ ብታስተካክል ጥሩ ነው ብዬ አስባለሁ። የውሸት ኢንፎርሜሽን በተለያዩ ሶሻል ሚዲያዎች መልቀቅ ራሱን የቻለ ወንጀል ነው። ከዚህ ሰው አፍ የሚወጡና የሚናገራቸው ነገሮች ውሸት እንደሆኑ በዚህ ማረጋገጥ እንችላለን ማለት ነው። አይሆፕ ብትቀየርና ወደ ደህና አመለካከት ተመለሰ እውነት የሆኑ ነገሮችን ለማህበረሰቡ ብታቀርብ ደስ ይለኛል። በተጨማሪም ጥፍር አድርጓል ተቆራጡ አድርሱልኝ ለሱ ማለት ነው። ካምካ አንተን አንድ የምፈልገው የት ሄደ ነው? በአከ ማሳጅ ቤት ነበርኩ። ሰውነቴን በጣም ከብዶኝ ነበር። አሁን እንዴት እንደቀለለኝ ልነግራችሁ። አንተ ግን ማሳጅ ቤት መሄድ በጣም እያበዛ ነው። በየቀኑ ነው እንዴ ሰውነትን የምትታሸው? ያሻሉ እንዴ? ያው እንደነገርኩ ዶክተር ህመሙ የጀመረኝ 4 ቀን ሆኖታል። በጣም ሲያመኝ ጊዜ ነው አንተ ጋርም የመጣሁት። ኦኬ በጣም ጥሩ። ስለዚህ ምርመራውን መጀመር እንችላለን ማለት ነው። እሺ ሁለቱንም ጡቶችሽን መንካት እችላለሁ? እግሬን እኮ ነው ያመመኝ። አንዱንም ስልክ የደወልሽው አንቺ ነሽ? እኔ ነኝ። ለምን ነበር የፈለግሽኝ? ኤልሳ ነበር የላት። ኤልሳ ለምን? ብትረዳት ማለት አንተ አቅም እንዳለ እግዚአብሔር ስልጣን እንዳለ ልትረዳት እንደምትችል ነግራኛለች እና ብትረዳት እባክህ። ጨርሰናል። ምንድን ነሽ አንቺ? እሷ ልታገባ ትንሽ ቀን ነው የቀራት። እጮኛ አላት። እባክህ እግዚአብሔር የማይፈልገው መንገድ ነው የጠየቅካት። እሷ ልታገባ ስለሆነ እሷን እንድትቀይሪ ነው የመጣሽው? እንደዛ ከሆነ አያዋጣም። ምክንያቱም እሷ በእንዳንቺ አይነቱ 15 ሴትና በሁለት ልጃገረድ ነው የሚመነዘረው። የዕለቱ ገበያ ይሄን ይመስላል። አንተ አንድ የቢሮ ሰራተኛ የሚያወራው ንግግር ነው የምታወራው። በቃ ደጋረ አይገርምሽም? ገና ከሷ 4 ወልዳለሁ። ምን እንደምታበጃ ሁለቱ ሳን ጆሴፍ ሰደራቸው ነገር ቀርጾ ነው የሚመስለው። ደግሞ ያሉበት ቦታ ደግሞ ስማማ የእሷ ጃኮትና መኪና ባች ነው መለየት ይቻላል። ምን ብሏት ነው ሰው የላከችው? እንዴ የአይቲ ያቺን እያስጨነቃት ነው። የሆነ ነገር አረግሻለሁ ካልከ ያው የድሮ ጓደኝነት ግን አያ የድሮ ሴቶች የዕለቱ ገበያ ይሄን ይመስላል። አንድ የቢሮ ሰራተኛ የሚያወራው ንግግር ነው የምታወራው። በቃ ደጋረ አይገርምሽም? ገና ከሷ 4 ወልዳለሁ። ምን እንደምታበጃ ያለሽ ሁለቱ ሳን ጆሴፍ ይማራሉ። ሁለቱ ሳንፎርድ ተቀጣጣሉ። ከዛ በኋላ ምን ታመጫለሽ? ትሰማለህ? ኃይል እግዚአብሔር ነው። እስከዚህ አይነት ሰብሽ ነው ማለት ኢትዮጵያ የአየር ላይ የታክሲ አገልግሎት በመጀመር በአፍሪካ ቀዳሚ ሀገር ልትሆን ነው ተባለ። ቴክኖሎጂ እውነትም እዚህ ሀገር የጋማ ከብት በስቷል። አሁን አንዱ ምን ይለኛል? ያብያ ማክሪኝ ምን እላለሁ? ሚስቴ ከኤክሷ ጋር ስለኛ ሪሌሽንሺፕ ትማከራለች እና ይመክራታል። እንደዚህ አይነቱን አሁን ጭራ የሌለው በረት ውስጥ ያለ ሰው ምን ብዬ እመክራለሁ? ወይ አንደኛውን መንታ ትውለድ በግራዋ የሱን ባቀኛው ያንተን ተያዝ። አንተ ከሰገጣቸው አይቀር መካፈሉ ይሻላል። ገና ለገና ኤክስ የተባለው በምክንያት ነው። አውራይ ብሎክ ኤክስ ብሎክ የሆነ ነገር ብሎክ ከህይወታችሁ ምንቅር አድርጋችሁ ማስወጣት ነው። እንዲህ አይነት ነገር አፍም አለኝ ተብሎ ሰውን ምከሩኝ አይባልም። ለመምከርም አይመችም። ይሁን የላሸቀ የላላ ነገር አይምሯችሁ ላይ ሲኖር ነው እንደዚህ የሚደረገው። ከኤክሷ ጋር ታወራለች። አንተ ከሷ ጋር ታዲያ ምን ትሰራለህ? ቅንቅናም በቀቀን አንተ ቀይ ሆነ ሻንቂላ ልጅ ለማሳደግ ነው ጂል። አይ ጸጊሽ ጸጉሬ አስተከልቴዳ ከጭጋሪሞ ከቢቢቲዳ አይ ሂንቶ በረሃሚቲ ኒፌታ akka
ቢቂላ ሂንታው መታ ቀበችው ፊ ቢቂላ ዳዳም ቢቂላ ጸጌሽ ግንባሪ ፉሊ ጎደታ ግንባሪ ሂንታው ግቢትን ማፊ ፉሊ ግቢትን በጣም ስለሚመቸኝ ነው የሰራውበትና ጋይስ ታጋርጉለት። በጣም ከቲክቶክ ላይ በጣም ያዝናናኛል። ምንንዱምቱ ዮሲላሉ ለፔቆን ታባት እኔና ጓደኞቼ በዚህ ሳባን መረቅ ኖሮ ይላችሁ አንዷ ጓደኛዬ እኮ ሬናል ፌለር ደርሷት ጉግል ስታደርግ እንዳለ ኪድኒ ፌለር ነው የሚመጣላት። ኧረ በስመ አብ ምንድነው ኪድኒ ፌለር ብቻ ነው የሚመጣልኝ ሬናል ፌለር የሚባል ነገር የለም ብላ የጠየቀች ኢዝን 15 ብላ ያነበበች ጓደኛ አለች። ኢዝን 15 ገና አንዷ ስትመልስ ምን ሰዎች አስቡ ስታስተምር ትውልድ ያለ ሬሳ ማድረቂያ ሲደርቅ አይምሮ እኔ እዚህ ክፍል እያስተማርኩ መሆኑን ሲያስቡ ራሱ የሚስቁሳቅ አንድ መልስ እኮ ከመለስን አቃጠለ ያዋና ብለ እንደዚህ ምስጓድ ትውልድ ዳነ እኔ ቦን ማለት ነው ይላችሁ ገባና እኔ ጎበዝ ተማሪ ነኝ። ለማንኛውም ይላችሁ 8% ቅድመ ክፍያ 60% የባንክ ብድር የዋና ገንዳ የልጆች መጫወቻ ዴኬር ስፓ ጂም የጋራ አዳራሽ ያለው ጥሩ እይታ ላይ የሚገኝ 5 ሊፍት 4 የሰው 1 የእቃ እንዲሁም ደግሞ ከስቱዲዮ ጀምሮ ባለ 4 አማራጭ ድረስ የካሬ አማራጭ ያለው ከዲኤምሲ ሪል ስቴት ቤት አትገዙ ግዙ ብዬ ነበር ማስተምራችሁ። እናንተም ግዙ ከስራ አዳራሻቸውን አስቀምጥላችኋለሁ። ግን በቃ አትፍራ ችግር የለውም። ዛሬ የሜሪ ልደት ነው። ኦኤምጄ ሜሪዬ በቃ ሜንሽን አድርጋት ኢንስታግራም ላይ ሜንሽን አድርጋት። ሜሪዬ አንቺን ካላየው ያመኛል፣ ያንቀጠቅጠኛል፣ ወደ ላይ ይለኛል፣ ብርድ ይለኛል። ሜሪዬ የመጀመሪያ እኔ ልወቀጥልሽ፣ ልፈንድልሽ፣ እኔ ልሰንጠቅልሽ፣ ለአንቺ ስላረግዛለሁ። የኔ ኩላሊት፣ የኔ አይፎን 16፣ የኔ ፖስት ፊል፣ እኔ ምን ልሆንልሽ? አኩር ሃፒ በርዝዴይ ቢች ፖስት ጀማ ባባ ፒስ ነው አለላችሁ እና ዛሬ እኮ እንግዲህ ያው ልደቴ ነው። ለካስ ተወልደሻል ዛሬ። ኧረ እንኳን ተወልደሽ ብራዘር፣ እንኳን ተወልደሽ ባባ። የኔትሽ ብራዘር እንወድሻለን ወንድሜ። ሃፒ በርዝዴይ። አንተ የሰው አህያ ብዬ ሜንሽን ባደረገ ችግር አለው እንዴ? አይደብርሽም አይደለ? ቆይ ልብስ ላቀይሮ እንዴ? ታቱ ነው ያደረገው ምንድነው? ልቆ እንጂ አንተ ሲጀመር ገላህን አልታጠብክም አይደለ? በጣም ነው የሚሸተው። ደግሞ ፊት ምንድነው በጣም ከስቷል። የቀበሌ ቅንጥጣቢ ስጋ መስላል። አንተና ውሻ እኮ የሚለያችሁ በቃ ጭራ ብቻ ነው። እናት አልጋ ላይ እንደመሸናቀል ደግሞ እስካሁን አልተገረዝክማ። አልተገረዘም። Come on everybody. ግዴታችን ነው እንደኛ ለአሜሪካ ወንድ ሰርተን ማቅረብ እና ምንሽ ሊጠቅመው ነው? ሰርተሽ ግዴታሽ ነው ማቅረብ እበት ገንዘብ ብቻ ካመጣ በቂ ነው። ከዛ ልጆቹን የሆነ ሰዓት ካዘንሽ በቂ ነው። ቤት ውስጥ ምንም ስራ ተብሎ ግዴታ የለውም። እኔ እንዴ አባር ምን ያደርግልህ ነው? ሁለት ወመኔ ቤት ውስጥ ወረበላ ባላገር ትላለች። ይዋል አለጣ ስራዋን ነገርኩባት። ያባርሻል ጠብቂ ስትባረሪ ምንም ፋይናንሻል የለሽ ምን የለሽ። ባዝሽን ጠቅልለሽ እንደ ቡጥቶሽን በፕላስቲክ ነው የምትወጫት እዚህ ሀገር። because you are not married baby ትንብለሽ አውቀ ስታስተዳድሪው ነው የነበርሽ። ጥሎሽ ይወጣል፣ ያባርሻል። ነገርኩሽ ስሪ ደስት ጣጂ። ምን አባሽ ነው ከኔ ጋር የምትሰዳደቢው? ወዴን በወድ ነው እንደዚህ ቀልብጭ ብዬ ቁጭ አልኩት። እዚህ አሜሪካ ይላሉ። ምንድነው አሜሪካነቱ? እስቲ ሴትነትን ይነጥቃት እንደ አሜሪካ አፌ ቁርጥ ይበል። ሴት መሆን አለብሽ። ለልጆችሽ እና ለባልሽ ሚስት መሆን አለብሽ። በቃ መስራት አለብሽ። እከካ እዚህ አሜሪካ ትላለች። ሁለቱም ምን ሊያደርግ ነው? ለነገሩ የዘንድሮ ወንድ ድንፈፍ ነው እኮ ድንፈፍ።
የድሮ ወንዶችማ ጃስት ሲሉ ራሱ እኮ ደስ ይላሉ። ኩዛቸው ጎፍለሽ ለምነው ለብሰው ያሁኑ ወይ ልብስ አልጋ ላይ ተኝቶ ነው የሚሰድብሽ ሪሞቱን ይዞ እኔ የምልህ አጎቴ ሽመልስ ገባ እንዴ? አጎቴ ሽመልስ ስላላለ ከሰኞ እስከ ዓርብ ንጹህ ሆነ ትውልና ቅዳሜ ሲደርስ እንደዚህ ትለብሳለህ። አንተ የገራጅ ሙያ ላይ እንደዚህ አይባልም ወንድሜ። ምንድነው እንደዚህ አይባልም? የት ነበርክ አንተ? ተልኬ ነበር። ማን የላከ? የቤት ሰራተኞች ለአንተ ላይ አስረዳ እንዴ ደግሞ ድጋሚ ይሄን እኔ ልብስ ለብሰህ ነው የምትሄደውና 48 ጎማ ፍታ ተብዬ ፊልድ ተልኬ ነበር። አትከራከረኝ እና በእኔ ልብስ ነው የምትፈታው ወይ? አትከራከረኝ። ሌላ አንዴ ለወጣ ስለሆነ ደሞዝ ትወስዳለህ። ሽሜ ቦስ ሰላም ነው? ሰላም ነው አለን። ምን እያደረገ ነው? ዛፍ እየፈታ ነው? አረ ሽሜ ና ደሞዝን ውሰድ። ቀልዱን ትተህ እንዴ ምን እያደረገ አንተ? ይሄ ልጅ ጎበዝ ልጅ ነው። ደሞዝ ይጨመርለታል። ይሄ ደሞ ይሄ ስራ ሽሜ ይኸውልህ፣ ቆይ 2 ሳምንት አይተህ ነው የምንጨምረው። እንደዚህ አይነት ነገር እኮ የለም። 2 ሳምንት ነው። እሺ አንዴ ደሞዝ ትወስዳለህ። አንዴ ለወጣ ስለሆነ ይኸውልህ፣ የዛሬውን በጣም ስራ እየሰራ ስለሆነ ሰኞ ቢወስድ ነው የሚሻለው። የዛሬውን የቅዳሜውን ሰኞ ቢወስድ በጣም አሪፍ ነው። ችግር የለውም። እኔ ለልጅቷ ሰጥቻ አትወጣለሁ። እኔ ስለማልመጣ ሰኞም ሽሜ ይኸውልህ፣ እኔ ያለው እሺ። አይ አው ዛሬ ቦስ ችግር አለ። ሰኞ አሁን እየሰራ አይደለም? አይ ሳምንት እየሰራ አይደለም ነው። ጨረስክ እኮ ውሰድ አልኩህ እኮ እኔ ምን አልኩኝ? ውሰድ አልኩህ እኮ እኔ ፕሮግራም አለብኝ እኮ ውሰድ እኮ። እሺ ስጠኛ። ምንድን ነው የምትፈ አንድ ቀን ቢሮ ገብተህ አንድ ቀን ይኸውልህ፣ አንድ ቀን ታገሰና ሰኞ ውሰድ። ዛሬ የመጣው ከስተመራችን ቦዲ ቢልደር ነው። ሰውነቱ በጂም በጣም ዝሎ ስለነበረ ወደ ሻሎም ዴይ ስፓ ፓንት አደራረጉን አሳዩኝ አይባልም። እዚህ ቪዲዮ ላይ የምታዩት ልጅ አደራረጉን አሳዩን እያለችን ነበር። ነውር አይደለም እንዴ? ፓድ ስትገዢ አደራረጉን አሳዩን እያልሻቸው ነው የምትገዢው? ምን ችግር አለ? ይሄ ላንቺ ከብድሻል? እንኳን ላንቺ ለሱም አልከበደው። እስቲ እንዴት እንደማይሳየን ለማንኛውም ነውር አይደለም። አንዴ ከተነካካሽ አይቀር ብታሳይ ምንም ችግር የለውም። ደግሞ ባንቺ ያምራል።